ጤና ይስጥልኝ እንደምን አለሽ? እግዚአብሔር ይመስገን። አለ ይመስገን። ኢትዮ ቱርኪ አዎ፣ ግሎ ኢትዮ ቱርኪ የፀጉር ንቅለ ተከላና የቆዳ ሕክምና ክሊኒክ። ሰላም እንዴት ናችሁ? ኤፍሬም አበበ ነኝ። ኤፊ ከፍ ከፍ ከአሪፍ መዝናኛ አዘጋጅና አቅራቢ በጄ ኤፍሬም 106.7 ላይ ያው እንግዲህ እንደምታውቁት ሁላችንም ልብ የሚነካ ከባድ ሀዘን አጋጥሞናል። በተለይ ለኪነ ጥበቡ ሰዎች፣ ለኢንተርቴንመንቱ የቅርብ ወዳጆች ከአርቲስቶች ጋር ቅርብ እንደመሆናችን መጠን የአርቲስቱ የድምፃዊ ሰማኝ በለው ህልፈት ለእኛ ደግሞ በጣም የተለየ የቤተሰብ ያህል በጣም ፈታኝ ጊዜ ነው። ይህ ጊዜ ረጅም ዓመት የምናውቀው የምንወደው የሙያ ባልደረባችንም ነው፣ ቅርባችንም ነው፣ ለሚዲያውም ቅርብ ነው፣ ለሁላችንም እንደዛው ነው። ይህን አርቲስት ማጣት ታዲያ ቀላል ስሜት አይደለም። በዛ ውስጥ ሆነን ነው ዛሬ ሬዲዮ መግባት ነበረብኝ። ጠዋት አሪፍ መዝናኛን የዕለተ ማክሰኞ ገባሁኝ ከ4:30 እስከ 6 ባለው ቀጥታ ስርጭት ላይ ሁሌ እንደምናደርገው ያው ወቅታዊ አዳዲስ አብዴቶች መደረስ አለባቸው። ብዙዎቹ ከዚህ ከአርቲስቱ መጨረሻ ላይ ከለቀቃቸው ቪዲዮዎች ጋር ተያይዞ ከኪሎ መቀነስ ጋር በተያያዙ አንዳንድ ነገሮችን ማወቅ ይፈልጋሉ። ከኢትዮ ቱርኪ ሆስፒታል ጋር በነበረው ግንኙነት ላይ ይሰራቸው ስለነበሩ ነገሮች፣ ስለተፈጠሩ ነገሮች ማብራሪያን ይፈልጋሉ። ያው የህዝብ ልብ በማዳመጥ መመለስ ነው። እኛ የህዝብ ልብ እናዳምጣለን፣ ጥያቄዎችን እንቀበላለን፣ እንመልሳለን እና በዛ መሰረት ኢትዮ ቱርኪዎች ምን ይላሉ የሚለውን ለማወቅ ደውዬ ነበር ቀደም። ኦኬ፣ እሺ፣ ኤፍሬም እባላለሁ። እሺ፣ ከጂኤፍኤም ነው የምደውልልሽ። ከየት አሉኝ? ይቅርታ፣ ከጂኤፍኤም ነው የምደውልልሽ። ከጂኤፍኤም ነው። እሺ፣ እሺ። እያወራን ነበር አንዳንድ ነገሮችን እያነሳን ከአርቲስቱ ጋር በተያያዘ በአጭር ጊዜ ያሳየውን ለውጥና አንዳንድ ነገሮች ጋር በተያያዘ ቆይታ እያደረግን ስለነበረ ኢትዮ ቱርኪዎች ደግሞ እናንተ ጋር ስለነበረው ቆይታ ጥንካሬው ስለነበረው ሂደት አጠር ያለ ቆይታ ላደርግልሽ ነበረ በስልክ። እሺ፣ የሚመለከተውን ክፍል እንትን ልበሎት፣ እኛ ኮል ሴንተሮች ነን። ኦኬ፣ አንድ ኮንታክት ብታደርጊ ለምን አየር ላይ ስለሆነ አሁን ብዙ ሰው ቴክስት የሚያደርገው ነገር ስለሆነ እንዴት ነበር የሚለው ነገር ኮንታክት እንድናደርግ ነበረ። ኦኬ፣ መስመር ላይ ጠብቁኝ። እሺ፣ እሺ። ቀደም ሲል እንደሰማችሁት ኮል ሴንተር ነኝ ያለች የድርጅቱ ሰራተኛ አናግራኛለች። ሁኔታውን ነገርኳት። ለምን ጉዳይ እንደሆነ ካስረዳት በኋላ መልሼ እደውላለሁ አለች። ደጋግሜ የደወልኩላት ምንም የሰጠችኝ መልስ የለም። መልሼ እደውላለሁ አለች። አየር ላይ ነው ያለ ነው። እኛ እስከ 6 ሰዓት ነው፣ በሰዓት ነው ፕሮግራሙ፣ ላይቭ ነው። ሰው አድማጮቻችን እየጠበቁ ነው የዚህን ጥያቄ። ስለዚህ አንድ እዛው ጋር ላለ ዶክተር አገናኝታ መልስ መናገር ነው። አንድ ዶክተር ብታገናኝ ትችል ነበረ። ሄሎ ሄሎ፣ አንዴ መልሼ ልደውልልዎት። እሺ፣ እሺ፣ እጠብቃለሁ። እሺ፣ እሺ። ለምን እንደሆነ አላውቅም። የበለጠ ተዘጋጅተው ወይ የተደራጀ መልስ ለመስጠት ይሁን ወይ የሚመለከተው አካል የለ ይሆን። ሆስፒታሉ በኩል ግን ብዙዎች ላቀረባቸው ጥያቄ መልስ መስጠት አልቻልም። አዝናለሁ፣ መልሼ እደውላለሁ አለች። ኮል ሴንተሯም ልደውልኝ አልቻለች። በዛ ምክንያት ነው እኛ እንጂ ድርጅቱ ምን ይላል የሚለውን ለማሳወቅ ዝግጁ ነን። እንግዲህ በቀጣይ በሌሎች ቪዲዮዎች የሚናገሩት ነገር ካለም ለማዳመጥና እስቲ የሚናገሩት ለመስማት ዝግጁ ነን። ኤኒዌይስ እኛ ግን ማድረግ ያለብንን ሞክረን ነበረ። መልሼ አሁን ደውላለሁ፣ አሁን መልሼ ያሳውቃለሁ። ዶክተር አገናኛለሁ፣ ሰው የሚመለከተው አካል ጋር ቆይታ ታደርጋላችሁ ብላ 2-3 ጊዜ ደወልኩላት። መልሳም እስካሁንም እንግዲህ ወጥቻለሁ። አሁን ከዝግጅት ወጥቼ ነው ያለሁት ከረጅም ሰዓታት በኋላ ምንም የተደወልልኝ ነገር የለም። ሰው መደወል ነበረባቸው። ለማንኛውም በአሪፍ መዝናኛ በኩል ያደረግነው ጥረት ይህን ይመስላል ለማለት ነው። አመሰግናለሁ። ነፍሱን ይማር የወዳጃችን። እስኪ አንድ ፎቶ አውጭልኝና በትናንትናው ዕለት አርቧል። ሁላችሁም እንደምታውቁት ሰማኸኝ በቅርቡ እንደዚህ ሆኖ ነው የታየው። አሁን ምንድነው አድናቂዎቹ ቅሬታ እያቀረቡ ነው። በጣም ጭ እያቀረቡ ነው እና ባለፉት ጥቂት ወራት ግሎ ኢትዮ ቱርኪ ወደሚባል ድርጅት ሄጄ የክብደት መቀነስ ሕክምና በመከታተል ላይ ነኝ ብሎ ያሳየውን መቀነስ እየተናገረ ነበረ። ይሄ ዌይት ሎስ ፕሮግረሱን እያሳየ በርታ እያሉት ብዙዎቹ በርታ በሉኝ እያለ በሶሻል ሚዲያ ላይ ፕሮሞሽን እየሰራላቸው ለድርጅቱ ነበረ የታየው። አሁን የሞተበት ምክንያት እንዲህ አይነት ሰው በቶሎ መሞቱ የሚሉት አሁን የአድናቂዎቹ ጥያቄ ነው። ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይስ መድኃኒቱ ኦቨርዶዝ ነው ራሱን ጎድቶት ይሆን? የመጀመሪያው ጥያቄ ነው። 2 ወይስ በህክምና ምክንያት እየተከሰተ የነበረውን የክብደት መቀነስ ልክ በህክምና ክትትል እንደተገኘ የሆነ አቺቭመንት አስመስለው ማስታወቂያ ሰርተውበት ይሆን ወይ ድርጅቱ ሌላ ህመም ነበረበት ወይስ በቸልታ አንመለከተውም ይሄ ነገር ነው የሚለው። ለዚህ ደግሞ የዳረጋቸው ለምንድን ነው? ይሄ ግሎ ኢትዮ ቱርኪ የሚባለው ድርጅት የሰማኝን ቪዲዮ ትናንት አስወገደው ከገጹ ላይ ያ ማስታወቂያ የሰራበትን ወዲያው በፍጥነት ነው ሰማኝ አረፈ ሲባል ኢሚዲየትሊ ነው ያደረጉትና አከሳሱን ተመልከቱ። ድንገት አሁን የኛ የኢትዮጵያ እዚህ አካባቢ ያለው ትልቁ ችግር ምንድን ነው?
ውጭ ሀገር በምዕራቡ ይሆን እነዚህ ታዋቂ አርቲስቶች ምናምን የሜዲካል ሂስትሪያቸው ሁሉ ይታወቃል። ምናቸውም ሁሉ እገሌ እንዲህ ያመዋል፣ እገሌ እንደዚህ እጁን እንኳ ቢያመው እጁን ያመዋል እግሩን ይባላል። ኢትዮጵያን ደግሞ አይተሽ ከሆነ ሁሌ ሲያልፉ ሁሌ ነው ይመርመርልን ምናምን የሚል ሁሌ እንትን አለ። ለምንድን ነው? ድብቅ ነገር ስለሆነ ብዙ ነገር የጤና ጉዳይ በእኛ ማህበረሰብ ነገሮች እንትን አይሉ። አሁን በእርግጥ ይሄ ድርጅት ለምን ቪዲዮውን አነሳው? ትናንትና በራሱ የሚተማመን ከሆነ ቪዲዮውን ማንሳት የለበትም። በትናንትና ሁለት ያውም አረፈ ሲባል ማለት ነው። ሁለት ሰማኸኝ ወደ እነሱ ሲመጣ ሜዲካል ሂስትሪው መናገር አለባቸው። ሌላ ነገር ያመው ነበረ በፊት ያመመው የከሳውን ነው የተጠቀሙበት። ለዚህ ከሆነ ወንጀል ነው፣ ክራይም ነው። አለበለዚያ ኦቨርዶዝም ሰጥተውት ከሆነ በነገራችን ላይ እንዲህ አይነት የባህል ኦንላይን ሐኪሞች በዝተዋል። እኔ በሙያ የተደገፉትን አደንቃለሁ። አንዳንድ ሙያቸውን ጠብቀው የማይጎዳ ምክር የሚሰጡት በጣም ሲሪየስ ያልሆነ ምክር የሚሰጡ ጥሩ ነገር ይሄን እናድርግ፣ ውሃ እንጠጣ፣ አትክልት እንመገብ፣ ሰላጣ ምናምን እንብላ እያሉ ይሄ ወደ ጥልቅ የሕክምና ጉዳይ ሳይገቡ የሚመክሩ አሉ። በተረፈ አንዳንዶች ግን በቃ በ7 ቀን ይሄንን ብታረጉ ምናምን እያሉ የሚያዙ አሉ። በ3 ቀን ይሄን ብታረጉ ምናምን የሚሉ አሉና አንዳንድ ጊዜ ሐኪሞችን ሳናማክር የምንወስዳቸው ሰፕሊመንቶች ራሳቸው ሊጎዱን ይችላሉ። እንደው ዝም ብለን ኦንላይን እያየን ብቻ አይደለም። ለአንዱ የሆነው ለአንደኛው ላይሆን ይችላል። እያንዳንዳችን ተመርምረን ነው አንድ ነገር ማወቅ ያለብን እንጂ እንደው ሰፕሊመንት ሁሉ ጥሩ ነው ብለን መውሰድ የለብንም። እሱንም እንደ ማሳሰቢያ መናገር ያስፈልጋልና የሆነ ሆኖ ግን ይሄ ጉዳይ አሁን እነሱን ብለውታል ምናምን ከሚል አይደለም። ቪዲዮ ለምን አነሱት ሊጠየቁ ይገባል። ሁለት የሰጡት ነገር ማስታወቅ አለባቸው። ምን ያህል መጠን ምናምን ሰጥታችኋል ማለት። ሁለት ይህንን ተጠቅመውበት ከሆነ በሕክምና ሌላ ህመም አሞት ሲመጣ የከሳውን እኛ ከሳ ነው ብለም ከሆነ በጣም ትክክል አይደለም፣ ክራይም ነው፣ ወንጀልም ነው። ስለዚህ ይሄ ነው እንጂ እንደው እናንተ ናችሁ እያልኩ እየፈረድን አይደለም። ግን የተደረጉት ነገሮች ራስን የሚያጠራጥሩ ስለሆኑ ነው። ተመልካቾቻችን ኮስተር ያልኩ ነው አይነት ነገር በቃ እንቺ እንደዚህ ነው የሚሉኝ። ሰሚ በቃ ወለላ ነው፣ በቃ መሳቅ ነው፣ መጫወት ነው ሙድ። በጣም ይሄ ሙድ የምትለው ነገር ከተስማማው የትም ቦታ ላይ ለምዶ የትም ቦታ እንብላን ጠጣ ነው እና ማንም ሰው ደግሞ ይሽኮረም ይሆናል እንጂ ይበላል ይጠጣል። ከማንም የበለጠ ነገር ማርጎም አይደለም ሰሚ እና በጣም ደስተኛ በትዳሩ በኑሮው ደስተኛ ሆኖ ያን የሆነ እንኳን ቢኖረው ያችን ደብቆ ከዚህ ፊቱ ካገኘው ሰው ጋር ግን በቃ በጣም ደስ ብሎት የሚያደርግ ነጠላ ዜማዎች በየጊዜው እየሰራ ነበረ። የሚያጎለው ነገር ግርማ እንኳን አይደለም መስራት ቀርቶ እዚህ የሙያው ግርማ እንኳን እንዴት ግፍፍ ሊል እንደሚችል ማሰብ አለብን። ስንት ዓመት ተሰርቶ ነው እዚህ የሚደረሰው ወንድሜ፣ ገባ? ስንት ዓመት ስንት ዳገት ቁልቁለት ተሰርቶ እኮ ነው እዚህ ጋር የሚመጣው። ስማ እንደዚህ ሽንኩርት እየተላጠ ምናምን ይቅርታ ማቃለል አይደለም የሚደረግ አይደለም። አርት ማለት ሩቅ ነው አርት። ይሄንን አርት ከዚህ አርት አንድ ሰው በጣም ብርቅ የሆነ ሰው ስትመዝ ያለውን ጉድለት አስብ። በስርዓተ ቀብሩ ላይ የህይወት ታሪኩን ያነበቡት ደራሲ አበራ አዳሙ ሰሜ ከድምፃዊነት ባሻገር በትወና የላቀ ችሎታውን ያሳየ ወገንና ሀገር ወዳድ እንደሆነ ታሪኩ ይመሰክራል ብለዋል።